ከሰማይ በታች በህይወት በጣም የምትጠላው የሚያስጠላ ነገር ምንድን ነው? አንደኛ ብትለኝ ድህነት። ድህነት ክፉ ነው። ድህነት ሚሊዮነር ለመሆን ሀብታም ለመሆን ባለጸጋ ለመሆን የምትታገለው ድህነትና የሆነ ነገር ፈልገህ ያን ፍላጎትህን ለማርካት የምትታገለው ድህነት ይለያያል። ብር ባለጸጋ ለመሆን ሀብታም ለመሆን የምትታገለው ድህነት ብር ኑሮ ነው የምትታገለው። ወይ የሆነ የትምህርት ሰርተፍኬት ወይም ደግሞ የሆነ ነገር ልብስ ወይም ምግብ አጠ ወይም ቤት አጠ ለመኖር የምትታገለው ድህነት ይለያል። እሱ አስቀያሚው ድህነት ውሻ ነው። ድህነት እኔን የምገልጽበት ቃላት የለኝም። ድህነት አስቀያሚ ነው። ድህነት በእጅ ያለውን ይቀማል። ድህነት ዝም ብሎ በብር ብቻ ድሃ ማድረግ አይደለም፣ ማይም ሊያደርግ ሁሉ ይፈልጋል። ማይም ማለት መማሪያ ታጣ ማይም አይደለም። ድህነት ስለ ዝም ብሎ ድሃ ሆነ መንቀሳቀስ አይደለም እኮ ምንም ሳይኖር ዝም ብሎ የሆነ ነገር የምትሸጠው የምትሰጠው የሆነ ሀሳብ የሌለ ፕሮፐርቲ የሌለ ነገር ምናምን እኮ አይደለም። ድህነት ይኸውልህ ዝቅ አድርጎ ብቻ አይተውም፣ ያስረግጣል። ድህነት ያስቀማል። ድህነት ወደኋላ ያስቀራል። ድህነት ሌሎቹን የአይነ እያየ ሌሎቹን መርጦ ወደፊት ይወስዳቸውን አንተን ወደኋላ ብሎ ብቻ አይተውም፣ ረግጦ ወደ ስር ጭቃ ይቀባ። አስቀያሚ ነው ድህነት፣ ክፉ ነው ድህነት። እሱን ትላንትም ዛሬም ነገም መዋጋት ያለብን ማለት ነው። ድህነት ውሻ ነው። ድህነት ክፉ ጠላት ነው፣ ከሰው በላይ ጠላት። እንደ ድህነት ጠላት የለም። የሆነ ቪዲዮ አይተን እንምጣ እስኪ። ስለ ድህነት መግለጽ በትክክል የሚገልጸው ማለት ነው ድህነትን አይቶት ቀምሶት ኑሮት ግን በድህነት መኖር ስላልፈለገ ገጥሞት አሸንፎት ሰብሮት የመጣ ሰው ስለ ድህነት እንዴት እንደሚገልጸው እዩትኝ ቪዲዮ። እኔ ድህነት ስታነሳ ፊቴን ራሱ ይቀይረዋል። ድህነት ድሃ መሆን አይደለም የምልህ፣ ድህነትን ነው የምልህ። ድህነት ለኔ አዋራጅ ነው። ዝም እንድትል የሚያደርግህ ነው። ማንም እንዳያይህ የሚያደርግህ ነው። ማንም እንዳያደምጥህ የሚያደርግህ ነው። ድሃ ስትሆን ማንም አይወድህም። ማንም ጓደኛ አያረግህም። ከእናትህና ከፈጣሪ ዘመድህም ቢሆን ማንም ቢሆን ሲኖርህ ነው የሚወድህ። ስለዚህ ድህነትን በልጅነቴ በረንብ ስላየኋት ሰዎች ሰላምታ ሲሰጡህ እንኳን ላለውና ለሌለው እንኳን ልዩነት አለው። ስለዚህ ድህነትን በተለይ ድህነትና ወጣትነት ደግሞ አብሮ አይሄድም። ማን ያሳዝነሃል ብትለኝ ወጣት ሆኖ ድሃ ሲሆን በአስተሳሰብም ድሃ ሲሆን። ስለዚህ ያ ቁጭት ስለነበረኝ ድህነትን በጣም ነው የምጠላው። እውነት ነው የምነግርህ፣ በጣም ነው የምጠላው። ለምን? ሞራልህን ይጎዳል። እያወክ እንዳላዋቂ እንድትሆን ማንም አይሰማህማ፣ ማንም አያደምጥህም። እኮ ብር ሲኖር አዋቂም ሳትሆን እንደ አዋቂ ትታያለህ። ይሰሙሃል፣ ያዳምጧል። ኖ ብዙ እውቀት ግን እኔ ከድሆች ጋር ሰርቻለሁ። አየኸው፣ ብዙ እውቀት ግን ድሃ ጋ ግን አለ። ብዙ ማስተዋል አለ፣ ብዙ እምነት አለ፣ ብዙ ታማኝነት አለ። ግን ያ ድህነት ግን ይሸፍነዋል፣ እንዳይወጣ ያደርገዋል፣ እንዳይታይ ያደርገዋል። ስለዚህ ድህነት እውቀትንም የሚሸፍን ነው፣ እምነትንም የሚሸፍን ነው፣ ታማኝነትንም የሚሸፍን ነው፣ ውስጥ ያለውንም የሚሸፍን ነው። ድህነት ህልምን በጽንሱ የሚቀጭ ተስፋን ገና ሳይለመልም የሚያደርግ
ጨካኝ አዳኝ። ድህነት ምርጫን ያሳጣሃል። በፈለግከው መንገድ ከመኖር ይልቅ በተገደድክበት መንገድ እንድትጓዝ ያደርጋል። ድህነት የማንነትህን ክብር ያደበዝዛል። ዓለምና የሰው ልጅ ሰውን በሰውነቱ ሳይሆን ከውስጥ ማንነቱ ይልቅ በውጭ ቁመናው እንዲመዘን ያደርጋል። ድህነት የጊዜ ሌባ ነው። የተሻለ ነገር ላይ መዋል የሚገባህን ውዱን ጊዜህንና ጉልበትህን የዕለት ጉርስህ ፍለጋ ላይ ብቻ እንድታባክነው ያደርጋል። ድህነት የሐሳብ ነፃነትን ይገድባል፣ ይቀማልም። ሆድ ባዶ ሲሆን አእምሮ ስለ ራዕይ ሳይሆን ስለ መትረፍ ብቻ እንዲያስብ ይገደዳል። የዕለት ጉርሱን ብቻ ነው ፍለጋ ላይ የሚጠመደው ማለት ነው። ድህነት በራስ መተማመንን ይቀማል። በማንኛውም ማኅበራዊ መድረክ ላይ አንገትህን እንድትደፋና ድምፅህ እንዳይሰማ ያደርጋል። ሁሉም ነገር ላንተ ያልተሰጠ መስሎ ይታያል በድህነት ምክንያት ማለት ነው። ድህነት የፍቅር ቤተሰብን ግንኙነት ይፈትናል። ቁሳዊ እጥረት ባለበት ቦታ ጭቅጭቅና ለመግባባት በቀላሉ ይነግሳል። ስለዚህ ያፋታል፣ ቤተሰብ ይበትናል። ድህነት ለመንገድ ነው፣ መንገድ ላይ እንድትወጣ ያደርግሃል። ድህነት ጤናን ነጥቆ ለበሽታ ይዳርግብሃል። የምግብ እጥረትና የሕክምና አቅም ማጣት የሰውነት የመከላከል አቅምን ያዳክማል። ስለዚህ የምትታከምበትም የለም፣ የተመጣጠነ ምግብ ማግኘትም አትችልም ማለት ነው። ድህነት ለበታችነት ስሜት ይዳርጋል። ካለህበት ሁኔታ የተነሳ ሁልጊዜ ከሌሎች በታች እንደሆንክ እንድታስብ ያደርጋል። ድህነት የእውቀት በርን ይዘጋል። መጽሐፍትን ከመግዛትና ከመማር ይልቅ ለጉልበት ሥራ እንድትሰማራ ያስገድዳል። ድህነት ድሎችን ያጨልማል። ታላላቅ በሮች ላንተ ዝግ ናቸው። ወደ ውስጥ መግባት እንዳትችል እንቅፋት ይሆናል። ድህነት የክብር ጠላት ነው። የሚገባህን ክብር እንዳታገኝና በሰዎች ዘንድ እንድትናቅ ምክንያት ይሆናል። ድህነት የስነ ልቦና እስር ቤት ነው። ሰውነት ቢንቀሳቀስም አእምሮ ግን በጭንቀትና በሰቀቀን ታስሮ እንዲኖር ያደርጋል። ፍራቻ በውስጥ አለ። ድህነት ትውልድን ያቀጭጫል። ዛሬን አንተ መውጣት ካልቻልክ ልጆች በዛ አዙሬት ውስጥ እንዲያድጉ ጥላው ጥሎብህ ያልፋል። ስለዚህ ድህነትን ድሃ እንዳይሆኑ ልጆችህ ድሃ ሆነህ እንዳትቀር ድህነትን መዋጋት ነው ያለብን። ድህነት መሃይምነትን ይጭንብሃል ብያለሁ። ስለዚህ ድህነትን ከተዋጋ መሃይምነትንም እየተዋጋ ነው ማለት ነው። ድህነት ያስጠላኛል፣ እዋጋዋለሁ።